በሰዓታችን ስላልጀመርን ይቅርታ በመጠየቅ እንጀምራለን። ግን አርሰናል 22 ዓመት ጠብቆ ዋንጫውን አሳክቶታል። ትዕግስትን፣ ትጋትን፣ ደጋግሞ መሞከርን ከአርሰናል ማየት ማረጋገጥ ይቻላል። የይቻላል ምልክት መሆናል ደጋፊዎች ትልቅ ተስፋን፣ ትልቅ ብርታትን ሰንቀዋል። ኢትዮጵያችን ደግሞ ይህንን ታሪክ ለዓለም ልታበስር አዲስ ታሪክ ልትሰራ እነሆ በታሪካዊው አዲስ አበባ ስቴዲየም ላይ ለአንድ ብርቱ ጉዳይ ዛሬ ተሰባስበናል። ግንቦት 29 በኢትዮጵያውያን ብቻ ሳይሆን በዓለም መድረክ ላይ የኢትዮጵያን ስም የአርሰናል ደጋፊዎች ከፍ ሊያደርጉ ተዘጋጅተዋል። እዚህ ያላችሁ የአርሰናል ቤተሰቦች ከፍ ለማድረግ ዝግጁ ናችሁ? ክብራንና ክብራት፣ ዛሬ እንግዲህ አዲስ አበባ ስቴዲየም ላይ የፊታችን ቅዳሜ በልዩ ሁኔታ የምናከብረውን ትልቁን ድግስ ምክንያት በማድረግ ጥሪ ቀርቦልን ሁላችን ተገኝተናል። የፊታችን ቅዳሜ ግንቦት 29 ጁን 6 በአዲስ አበባ ስቴዲየም ላይ ቫርዳስ ኢንተርቴይንመንት በዋነኝነት ያሰናዳውን ድግስ ምን ይመስላል የሚለውን የቫርዳስ ኢንተርቴይንመንት ዋና ስራ አስኪያጅ የሆኑት አቶ ተስፉ ስንታየው መስራችና ዋና ስራ አስኪያጅ ናቸው። እሳቸው በደንብ ያብራሩልናል። በነገራችን ላይ ከቫርዳስ ኢንተርቴይንመንት አቶ ናትናኤል ዘሪሁን የኢቨንት ዳይሬክተር ናቸው። እንዲሁም አቶ ፊሊሞን መንገሻ ማርኬቲንግ ዳይሬክተር ናቸው። ስለ ኢቨንቱ አጠቃላይ ገለጻ ይሰጡናል። ከዛም ባለፈ እንግዲህ ይህንን ፕሮግራም በልዩነት አጋር የሆነው አዋሽ ባንክ፣ አዋሽ የብዙዎቻችን የፋይናንስ ጉዳይን ቀለል እያደረገ ያለ አዋሽ ባንክ የዚህ ፕሮግራም አጋር ስለሆነ እጅግ በጣም እያመሰገንን፣ በመሃላችን አቶ መልካሙ ታደሰ የብራንዲንግ እና ትሬድ ማርኬቲንግ ዳይሬክተር መሃላችን አሉ። እሳቸውም ኋላ ላይ ገለጻ ይሰጡናል። ከሀበሻ ቢራ እንዲሁ በንጉስ ማልት ወይዘሮ አስኳል ኪሮስ ማርኬቲንግ ዳይሬክተር ናቸው። እሳቸውም እንዲሁ ኋላ ላይ ገለጻ ያደርጉልናል። ዋናው ስፖርት አልተቻለም እኮ አይደል? ትጥቆችን አሁን የቅዳሜውን ማሊያ ራሱ ዝንጥ የምንለው በዋናው ስፖርት ነው። አቶ ሀብታሙ መስራችና ዋና ስራ አስኪያጅ እሳቸውም እንዲሁ አሉ። በቀጥታ ማመራው ወደዚህ ለሁላችንም ዋናው ጉዳይ ተስፍሽ በነገራችን ላይ ከቅርብ ጊዜ ወዲህ የኢትዮጵያችን ላይ የተለያዩ ክለብ ደጋፊዎች ማህበር ትልቅ ስራ እየሰሩ ነው፣ በጎ ስራዎችን እየሰሩ ነው። ከዛ ውስጥ እንግዲህ አቶ አካለ ወርቅ አምዴ ኢትዮጵያ አርሰናል ደጋፊዎች ማህበር ቼርማን ናቸው። እሳቸውም እንዲሁ አብረውን ይቆያሉ ማለት ነው። በቀጥታ ማመራው የእንኳን ደህና መጣችሁ ነው። አጠቃላይ ፕሮግራሙ ምን ይመስላል የሚለውን ገለጻ እንዲያደርጉልን ወደዚህ አቶ ተስፉን ከመጋበዜ በፊት ግን ለአርሰናል ደጋፊዎች ጥሪ አቅርበው ነበር በሰይፉ ኦን ኢቢኤስ አይደለ? እዛ ላይ እንግዲህ ጥሪውን ተቀብለው ከመጡት መሃል አንዱ እኔ ነኝ። አረ የአርሰናል ወዳጆች ጎስት ልክ አይደለም እንዴ? እንዲያግዘኝ እንጂ። ስለዚህ የፊታችን ቅዳሜ የምናከብረው የአርሰናል የ2026 ዊ ቻምፒየንስ ምን ይመስላል ብለው እንኳን ደህና መጣችሁ እንዲሉልን ወደዚህ በክብር እንድትሸኙልኝ አቶ ተስፉን ጋብዛለሁ። አይ ቲንክ ዛሬ የመጣችሁት የማንቸስተር ደጋፊዎች ሳትሆኑ አትቀሩም። ምንም ጭብጨባ የለም። በብዛት ጋዜጠኞቹ እንዳለ የማንቼ ናቸው መሰለኝ እናችሁ። እሺ ታንክ ዩ። ይሄን ጥሪ አክብራችሁ እዚህ ስለመጣችሁ በጣም ነው የምናመሰግነው። ይሄ ነገር ሲጀመር እንደ አይዲያ የዛሬ 6 ወር አካባቢ ነው ያሰብኩት። ምክንያቱም አርሰናል ያው እንደ ሁሉም የአርሰናል ደጋፊ ውስጣችን ያለ ነገር ነው፣ መቼም አንቀይርም። ታችም ወረደ አልበላንም፣ ይሄ ሁሉ አመት ተሰቃየንም፣ እስቲል
የአርሰናል ጨዋታ ይክሰናል እያለን አሁን ደግሞ በደምብ ሳንጫወት ዋንጫውን በልተናል። ዋንጫ እንደሚበላም አረጋግጠናል ማለት ነው። እና ይሄን አይዲያ እንደ ድሪም መጥቼ ብዙ ቦታ እያወራው ብዙ ሰዎች ይስቁብኝ ነበረ። በጣም አመሰግናቸው በዚህ አጋጣሚ የስፖርትና የባህል ፌዴሬሽን ዋና አቶ መቅዩ እንደ አይዲያ ሳወራቸው በጣም ተገርመው ከተሳካልህ ከበላ ይህን ስቴዲየም እፈቅድልሃለሁ ብለውኝ በዛን የተጀመረው። ከዛ አይዲያን ይዤ ደግሞ እንዲሁ ወደ ስፖንሰሮቻችንም የተለያየ ቦታ ሄጄ ብዙዎቻቸው ያው አይሆንም አይበላም አይታችኋል እንግዲህ የማንቸስተር ሲቲም ደጋፊዎች ቦትለር ይሉናል በእንግሊዝኛ ቦትል ያው አይጨርሱትም መጨረሻ ላይ ይታነቃሉ አይነት ነገር ነው ትርጉሙ። ግን እንደዚህ አጋሮቻችን አዋሽም ይሄን ድሪም እንደሚሆን አውቆ አጋራችን ስለሆነና ይሄ ኢቨንት ሰክሰስፉል እንዲሆን እንድንጀምረው ስላደረገን በጣም ትልቅ ከፍ ያለ ምስጋና በእናንተም በአርሰናል ስም እንዳቀርብ ይፈቀድልኝ። እንዲሁም አበሻ ቢራ ባይ ዘ ዌይ ብዙ ነገሮችን እየሞከርኩኝ አይዲያውን አይተው መተው ራሳቸው አፕሮች አድርገውኝ ይሄንንም ኢቨንት መቼም አያመልጠንም ብለው አብረው ጆይን አድርገው እንዲሰሩ የተባበሩን ትልቅ ዋናው ስፖንሰሮቻችን ናቸው ከአዋሽ ቀጥሎ። እንዲሁም በጣም ዋናው ስፖርት ወቅስ አረጋ አየሁትና አላቀውም ነበረ ግን አየሁት ትጥቁንና ገብቼ አወራሁት እዛ የምትሰራ ልጅ ሲ ባለቤቱን አገናኘኝ ብዬ ቁጭ ብለን አይዲያውን ነገርኩት። ምንም ሆነ ምንም በምንም ዋጋ ይሁን በምንም ለብር አይደለም ለምንም አይደለም ይሄን ነገር አብሬ አግዛለሁ ይሄ ነገር ከተሳካ ብሎኝ ያው አሁን እንዲያውም ወደ 8000 7000 እየመጣ ነው። እዚሁ ያላችሁ ታዩታላችሁ። የአርሰናል ደጋፊዎችም እዚሁ ናችሁ። በዚሁ አንዳንድ ማሊያ እንሰጣችኋለን። ሌላ ትንሽ ስለ ኢቨንቱ ልበልና ሞር እዚህ ያለው የማርኬቲንግ ዳይሬክተር የኢቨንቱም ሲኦ ስላለ ሞር ዲቴል ያወራል። ምንድነው የፈለግነው? ዋናው ስፖርት ዘር አይመርጥም፣ እድሜ አይመርጥም፣ ትንሽ ትልቅ አይልም፣ ሀብታም ደሃ አይልም። ሁላችንንም አንድ የሚያደርገን ነገር ስፖርት ነው። ከጎንህ ካለው ጋር ሌላ ጊዜ ሰላም ላትለው የማትችለው ሰው ወይ ጎል ሲገባ ምን ሲል ተነስተህ ተቃቅፈህ አብረህ ታብዳለህ። ዛስ ፉትቦል። እኛ እዚህ የምናዘጋጀው ከ10 በላይ ዘፋኞች ሁሉንም ሊስት ማድረግ ያው በየሶሻል ሚዲያ ስለምታያቸው አያስፈልግም። እንዲሁም ዲጄዎች የተለያዩ ከውጭ የምንጋብዛቸው ስፔሻሊ ኤኤፍቲቪ የአርሰናል ፉትቦል ፋን ሚዲያ ነው። በጣም ትልቅ ሚዲያ ነው። ወደ 1.8 አካባቢ አይ ቲንክ በዩቲዩብ እንኳን ፎሎወር ያላቸው ናቸው። ኢትዮጵያ ውስጥ መጥተው ስለ ኢትዮጵያ እንዲያዩና ሀገራችን ምን ያህል የአርሰናል ደጋፊ እንዳለ ምን ያህል ለስፖርት ያለንን ፓሽን ኢትዮጵያኖችን እንዲያዩም ስለምንፈልግ እነሱም የሚመጡበት ኤዌ ያው ሁላችንም እናውቀዋለን። ኤዌን እንደ ገስት ትልቁ እንግዳችንም የአርሰናል የፎርመር ተጫዋቾችን ለመጥራት ሞክረናል። በአሁኑ ሰዓት ይሳካልን ኤዌ ነው። ግን ይሄ ዘ ቢጊኒንግ ነው። ባይ ዘ ዌይ ዊ ሻምፕ ብለን ይሄን ነገር የጀመርነው ምንድነው ኔክስት ይር አርሰናል ባይበላውም ይሄ ዝግጅት ይካሄዳል። ማንም ሆነ ማንም ቢበላውም ባይበላውም ግን እንበላዋለን፣ እርግጠኛ ነን። እኛ እዚህ ግሩፕ ውስጥ የተለያየ ባክግራውንድ ያለው በቢዝነስም ሆነ በስፖርት ድጋፍም አንድ ላይ ተሰብስበን ይሄን ነገር ወደፊት እንዲቀጥልና ብዙ አይነት ዝግጅቶችም ሲኖር በስፖርት ዙሪያ ያለ ነገሮችን ለማዘጋጀት ብለን ነው እንግዲህ ይሄን ነገር የጀመርነው። አይ ቲንክ ሌላ ዲቴሉን እነሱ ቢያወሩት ይችላል። ሁሉንም ሳላወራው አመሰግናለሁ። ከኢቨንቱ ኋላ እንጂ ከኢቨንቱ ፊት መሆን ብዙ ጊዜ ኮንፈርት አይሰጠኝም። ያው የድምፅ መቆራረጥ ካለ ኔትወርክ ነው ብላችሁ አስቡልኝ። ክቡራንና ክቡራን ተወካዮች፣ አዋሽ ባንክ አመራር፣ እንዲሁም የሀበሻ ቢራ ተወካዮች፣ እንዲሁም የሚዲያ አካላት እንኳን ደህና መጣችሁ። ዛሬ ዊ ቻምፒዮንን ወይም ደግሞ ይህንን ዝግጅት በኢቨንት ዳይሬክተርነት ተመርጠን እንድንሰራ ተፈቅዶልን ስንሰራ በጣም ኩራት ይሰማኛል። ምክንያቱም ከዚህ በፊት ከምንሰራቸው ኢቨንቶች አዲስ ኤክስፒሪየንስ ይዞልን የመጣ
እንደ ትምህርት ቤት ልንማርባቸው የምንችላቸው አዲስ ፈጠራዎች የታከለበትና ገዘፍ ያለ ፕሮግራም በመሆኑ የዝግጅቱን ሀሳብ አመንጪ ተስን ማመስገን ፈልጋለሁ። በእርግጠኝነትም ደግሞ የተሻለ ስራ ሰርተን ቅዳሜ ዕለት በጋራ ሴሌብሬት እንደምናደርገው ተስፋ አደርጋለሁ። ከዛ ባለፈ አብዛኛውን ነገሮቹን ገረፍ አድርጎ አንስቷቸዋል። በዚህ ዝግጅት ላይ እንዲሁም ወይም ደግሞ በዚሁ በአዲስ አበባ ስቴዲየም ላይ ከምናቀርባቸው መካከል ቅድም ሜንሽን አድርጎታል ከ10 በላይ ሙዚቀኞች የቀጥታ የሙዚቃ ስራቸውን የሚያቀርቡበት እንዲሁም ደግሞ ደጋፊዎች ወይም ደግሞ ኤፍቲቪዎች ቀጥታ የኢትዮጵያን የአርሰናል ደጋፊ አንድነታችንን፣ ፍቅራችንን፣ መተሳሰባችንን ለዓለም የሚያሳዩበት ትልቅ መድረክ እንደሚሆን ተስፋ እናደርጋለን። ከዛም ባለፈ ደግሞ ይህንን ሀሳብ አምነውብን እንዳለው ተሲ ወደ መሬት እንድናወርደው አዋሽ ባንክም እንዲሁም ደግሞ በአበሻ ቢራና በንጉስ ምርቶቹ እዚህ ያሉትን ታዳሚዎች አገልግሎታቸውን እያስተዋወቁ ምርቶቻቸውን የሚያቀርቡልን ይሆናል። ከዛም ባለፈ በሮቻችን ለብዙ መስተንግዶ ምቹ እንዲሆንልን ከቀኑ 6 ሰዓት ጀምሮ ነው በሮችን ሙሉ ለሙሉ ክፍት የምናደርጋቸው። ይሄ ቀኑ ሙሉ የሚውል ኢቨንት ላይ ደግሞ የተለያዩ የምግብ ቬንደሮች በጋራ አብረውን ይኖራሉ። የተለያዩ ስጦታዎችን ደግሞ የተዘጋጀበት ፕሮግራም ነው። ይህንን ፕሮግራም ለመሳተፍ ብቸኛ የትኬት እና የፋይናንስ አጋራችን አዋሽ ብር ፕሮ ነው። እንዲሁም ደግሞ ከ1000 በላይ በሚሆኑ ብራንቾቹ ሙሉ ለሙሉ ትኬቶችን እየሸጥን ነው። እንዲሁም ከዛሬ ቀን ጀምሮ በዚሁ በስቴዲየም ትኬቱን ከዚህ በፊት ቀድመው ለገዙና ከዚህ በኋላም ከዛሬ ጀምሮ ትኬቱን ለሚገዙ ሰዎች ነፃ ቲሸርት የተዘጋጀ ልዩ ቲሸርቶችን አዘጋጅተናል። ያው በጣም መጨረሻ ላይ ማድረግ የምፈልገው ይሄ ዝግጅት እንደ መጀመሪያ በመሆኑ ሁሉም የሚዲያ አካላት፣ ሁሉም የኢቨንት አዘጋጅ ድርጅቶች በጋራ ሆነው አሁንም ቀኑ እስካለን ድረስ ይሄ እንደ ታሪክ የሚጻፍ ነውና የቫርዳስ ኢንተርቴይንመንት ወይም ደግሞ የአንድ ተቋም ዝግጅት ብቻ አለመሆኑን ተገንዝባችሁ የሚዲያ አካላት በዕለቱም እንድትገኙ እንፈልጋለን። ከዛም ባለፈ ደግሞ ከዚህ በኋላ ያለውን እያንዳንዱን መረጃ ለማህበረሰቡ እንድታደርሱልን እንፈልጋለን። አመሰግናለሁ። እሺ፣ በጣም አመሰግናለሁ። ማመስገኑን ያው ተስፉ ናቲም እንትን ስላደረጉት ቀጥታ ወደ ኮላውቱ ሊድና ማርኬቲንግ ላይ እንዳለ ሰው ይሄኛው ኢቨንት በጣም ትልቅ ነው። እንደ ሀገር እንደ ሪዮ ላይ የብራዚል ኢቨንቶች ትላልቅ ሴሌብሬሽኖች ያስፈልጉናል። ብዙ ቁጥር ነው የኢትዮጵያ ሕዝብ ከአፍሪካ ሁለተኛ ነን እና ካፒታል ሲቲ አዲስ አበባ ራሱ በጣም ብዙ ሚሊዮን ሕዝብ ነው ያለን። ስለዚህ እንደዚህ ትላልቅ ሴሌብሬሽኖች በደንብ ማዘጋጀት ይኖርብናልና አሁን ይሄኛውን ፖርታል በቫርዳስ ኢንተርቴይንመንት እየተከፈተ ነው። ስለዚህ ሁሉም ኢቨንት ኦርጋናይዘር እንደዚህ አይነት ኢቨንት ለማዘጋጀት ትልቅ በር እየተከፈተ ስለሆነ ይሄ የቫርዳስ ብቻ ነው የሚለውን ትተነው ሁላችሁም በሶሻል ሚዲያ ፔጃችሁ ይሁን በኤኒ የእናንተ ሚዲያዎች ይህንን ኢቨንት እንድታጋሩ እጠይቃለሁ። ከዛ ውጪ ወደ ናሽናል ቲሞቻችንን መግባታችን አይቀርም። ስለዚህ አሁን በኢንተርናሽናል ጀምር ነው እንጂ ናሽናል ቲሞቻችን ላይ የኦፕኒንግ ሴሬሞኒ ላይ የሲዝኑ ሲዘጋም ከዛ የሻምፒዮኖቹም የናሽናል ሻምፒዮኖች ማዘጋጀታችን አይቀርም። ስለዚህ ሁላችሁም የኢትዮጵያ ክለቦች በሁሉም የፔጃችሁ ገጾች ላይ ብታጋሩት በጣም አሪፍ ነው እላለሁ። ከዛ ውጪ የኢቨንቱ ቀን ከኤርፖርት እንግዶቹን ተቀብለን እዚህ ድረስ ሁላችንም ሁሉም ደጋፊ ከቦሌ እዚህ ድረስ መንገዱን ሞልተ ነው እንድንመጣ እንድትገኙ ጠይቃለሁ። አመሰግናለሁ። ቴንክ ዩ። እሺ፣ እንዴት ዋላችሁ? ማቲክ እየመሸነ መጀመሪያ ለመላው የአርሰናል ደጋፊዎች እንኳን ደስ አላችሁ። ቢኮዝ ፐርሰናሊ እኔ የቼልሲ ደጋፊ ነኝ። ዋንጫው ግን የገባው ለንደን ስለሆነ በጣም ኩራት ተሰምቶኛል። ትንሽ ለባንካችን ልበልስ፣ ስለ አዋሽ ባንክ ስንቶቻችሁ
ስንቶቻችሁ ምናልባት የአዋሽ ባንክ ሂስትሪ ታውቃላችሁ በሚል ዳውት ስላለኝ ነው። አዋሽ ባንክ በኢትዮጵያ ውስጥ የለውጥን ተከትሎ የተመሰረተ የመጀመሪያው ባንክ ነው። የመጀመሪያው የፕራይቬት ባንክ ማለት ነው። ከዛ አሁን እድሜያችን እንግዲህ ኦልሞስት 32ኛ ዓመታችን ይዘናል ማለት ነው። በ32 ዓመት ውስጥ አዋሽ ባንክ ያልዳሰሰው የኢኮኖሚ ዘርፍ የለም፣ ያላበረከተው አሻራ የለም። ሰው በብዙ የኢኮኖሚ ሴክተር ላይ የተሰማሩ የኢትዮጵያ ወገኖቻችንን የቢዝነስ ተቋማትን እያገዘ ዛሬ ላይ 32ኛ ዓመቱን እያከበረ ይገኛል ማለት ነው። በዚህ ጉዟችን ውስጥ እንደ ባንክ የምንሳተፍበት የፋይናንሻል ሴክተር ብቻም ሳይሆን በተለያዩ ኢቨንቶች ላይ በመሳተፍ ከወገኖቻችን ጋር የደስታ ተጋሪ የችግር ተቋዳሽም ነበርን ማለት ነው። ይህም በሚዲያ ብዙም ታውቃላችሁ። ዛሬ ላይ ይህን ፕሮግራም ስፖንሰር በምናደርግበት ሰዓት ምንድነው ለየት የሚለው እንደ አርሴናል ደጋፊዎች ታጋሽ ተስፈኛ ያለ አይመስለኝም። አፍተር 22 years ተስፋን ሰንቀው በተጫዋቾቹ ስጋት የማይሆን ነበር የተባለውን ታሪክ ቀይረው ዋንጫ አንስተው ደጋፊዎቻቸውን አስደስቷል። ኢትዮጵያ ውስጥ ደግሞ ብዙ ደጋፊዎች አሉ፣ ያያችሁት ነገር ነው። ይህንን ደስታ ሴሌብሬት ለማድረግ ሀሳቡ ሲመጣ የዚህ ኢቨንት አጋር መሆን ማለት ትርጉሙ ለእኛ ከዛ በላይ ነው። ለሀገር ግንባታ ከሚደረገው ጥረት ባሻገር የወገኖቻችንን ደስታ ደግሞ አብረን ሼር ማድረጉ አይ ቲንክ ትልቅ ነገር ነው ብዬ ነው የማስበው እና አዋሽ ባንክ ሁልጊዜ ከሻምፒዮኖች ጋር ይኖራል። ሪጋርድለስ ኦፍ ኤኒ ክለብ ነገ ደግሞ ተረኛ በሀገራችንም ከሀገራችንም ውጭ ያለ ክለብ ደጋፊ ይሄን ሀሳብ እንደዚህ አይነት ተመሳሳይ ሀሳብ ይዞ ቢመጣ we are always with you። ስለዚህ ኔክስት ይር እንደተባለው እኔ የሚታየኝ አርሰናል ነው፣ ምናልባት ከተከተለ ቼልሲ ነው። ግን ኢንኬዝ ሌላ ቡድን ቢያሸንፍ እና ይህ ተመሳሳይ ሀሳብ በቫርዳስም ይሁን በሌሎች የኦርጋናይዘሮች ሀሳብ ይመጣ we always stand with the champions። ይህን ካልኩኝ ምናልባት እንደው ኦዲየንሱ ከወዲሁ መጠንቀቅ አለበት፣ ሬዲ መሆን አለበት ብዬ አስባለሁ። ይህን የመሰለ ኢቨንት ሊያመልጥ አይገባም፣ በአይን ሚስ ሊያመልጠን አይገባም። እንዳያመልጥ ምን አድርገናል? እንደ ባንክ ሁሉም ቅርንጫፎቻችን ትኬት ሽያጭ ላይ እንዲሳተፉ አድርገናል። ሁሉም ኤጀንቶቻችን ከ15,000 በላይ የሚጠጉ ኤጀንቶቻችን ኢትዮጵያ አዲስ አበባ ላይ ከአዲስ አበባ ውጭ ያሉ ኤጀንት ትኬት እንዲሸጡ አድርገናል። ከምንም በላይ ደግሞ ዘንድሮ ባንኬን በእጄ የሚባል የተለምዶ አባባል አለ። your mobile platform is your bank። የአዋሽ ብር ፕሮ አፕሊኬሽን ዳውንሎድ በማድረግ እዛ ላይ ኢቲኬት ወይም ደግሞ ቲኬቶች የሚላለ እዛ ላይ ገብተው ለየት የሚለው በቫርዳስ አንድ በጣም የተመቸኝ ሁሉንም ያማከለ ነው። ከታች እስከ ላይ ያለውን ክላይንት ወይም ደግሞ የደስታ ተቋዳሽ ያማከለ ፕራይሲንግ አላቸው። ያንን እየመረጡ ሁሉም በአቅሙ ኢንጆይ እንዲያደርግ ቡክ እንዲያደርግ አሬንጅ አድርገናል ማለት። ስለዚህ አደራም ብለው የኢቨንቱ ቀን ከሚኖር ወረፋ ከሚኖር መጨናነቅ ቲኬት አልቋልም እንዳይባል ሆፕፉሊ ቢኮዝ ፍሮም ዲስ ዴይ ኦንዋርድስ ብዙ ነገር ይቀየራል ብዬ ነው የማስበውና ስለዚህ ቲኬት የለም ምናምን ከመባል ሬዲ የሆኑ ቲኬትን ባሉት በዘረዘርኳቸው ቻነሎች ላይ ሰኪር ማድረግ እመክራለሁ። ለምንድን ነው የዛን ቀን ቅዳሜ ቀን ከወረፋም ካለ መጨናነቅ አላስፈላጊ መጨናነቅን ሬዲዩስ ማድረግና ሬዲ ሆኖ ዘና ብሎ ወደ ኢቨንቱ በጊዜ መጥቶ ኢንጆይ ለማድረግ ይረዳል ማለት ነው። ስለዚህ አደራ የምላችሁ ነገር ሁላችሁም ደጋፊዎች ahead of the event ቲኬቱን በጠቀስኳቸው ቻናሎች ቆርጣችሁ እንድትገኙ ለማለት እወዳለሁ። በተረፈ ዝግጅቱ ያማረ እንዲሆን ያላሰለሰ ጥረት ያደረገው የቫርዳስ ኢንተርቴይንመንት ዋና ስራ አስኪያጅ አቶ ተስፉ ስኬቱን እስከመጨረስ ከአንተ ጋር ለመሆናችን እንገልጻለን። ሁላችሁም ለዚህ ኢቨንት ዳይሬክትሊ ኢንዳይሬክትሊ ኮኦፕሬት ያደረጋችሁ ለወደፊት ምን ታደርጉ እንግዲህ ምስጋናው ይድረሳችሁ ነው የምለው። እንደ ባንክ ደግሞ በቀጣይ ከማንም ሻምፒዮን ጋር ለመቆም ዝግጁ መሆናችን በዚህ አጋጣሚ እንድትረዱ እፈልጋለሁ። አመሰግናለሁ። ያው ማርኬቲንግ ዳይሬክተር የሚለው ማርኬቲንግ ማናጀር በሚለው ይስተካከልልኝ፣ እንደርሳለን። ያ እንኳን ደህና መጣችሁ። ያው ሀበሻ ሜን ብራንድ ሀበሻ ቢራ አክሲዮን ማህበር
ከንጉስ ማልት ጋር በመተባበር የዚህ ኢቨንት የፕላቲኒየም ስፖንሰር ሆኖ ጆይን አድርጓል። ለዚህም በጣም ደስተኞች ነን። ዛሬ የአርሰናል እግር ኳስ ክለብን እና በኢትዮጵያ የሚገኙ እልል ያሉ ደጋፊዎቹ ያለንን አድናቆትና በክብር የምንገልጽበት ይህንን ድንቅ ዝግጅት በመደገፋችን እጅግ ኩራት ይሰማናል። ከዚህ በተጨማሪ አርሰናል ያው ኦፍኮርስ በዓለም ላይ ካሉ የእግር ኳስ ክለቦች አንዱ ሲሆን በሀገራችን ለክለቡ ጥልቅ ፍቅር ያለው ታማኝ ደጋፊ እንዳለውም የምናውቀው ነው። ስለዚህ ሀበሻም ከኢትዮጵያ ብራንዶች በግንባር ቀደም ከሚጠሩ መሀል እንደመሆናችን ሰሞኑን ሚዲያ ላይ ካያችሁት ብራንድ አፍሪካ 100 ዋን ኦፍ ዘ ሞስት አድማየርድ ብራንድ ተብሎ መርጦታል። ይሄም ለዚህ ምክንያቱ የኛ ደንበኞች አድሬስ ስናደርግ ቢራ መሸጥ ብቻ ሳይሆን የነሱ ፓሽን ፖይንት ላይ፣ ሙዚቃ ላይ፣ አርቱ ላይ ጥበብን በመደገፍ ከኮንሱመሩ ጋር ቀርበን ስለምንሰራ ነው ምርጥ ብራንድ የሚል አዋርድ የተሰጠን ማለት ነው። በሀበሻ የላቀ ጥራት ከኢትዮጵያ ባህል ቅርስና እሴቶች ጋር ያለንን ጠንካራ ትስስር ይበልጥ እያጠበቅን ከፍተኛ ጥራት ያላቸው ምርቶችና የማይረሱ ልምዶች ለደንበኞቻችን እንዲሁም ለስፖርት ቤተሰቡ በሙሉ በማቅረባችን እጅግ በጣም እንኮራለን። ሌላው የጋራ ፍላጎታችንና መገለጫ በማክበር እና በማህበረሰቡ የሚያቀራርቡ ሁኔታዎች በመፍጠር ረገድ ታላላቅ ብራንዶች ከምርት ያለፈ ፋይዳ አላቸው ብለን እናምናለን። እንደዚሁም እንደዚህ ባሉ አጋርነቶች አማካኝነት ተጠቃሚዎቻችን የሚያነሳሱ የሚያሳትፉና የሚያዝናኑ መድረኮችን መደገፋችን እንቀጥላለን። ለዝግጅቱ አዘጋጆች ያው ለአርሰናል ደጋፊዎች እና ዛሬ ከኛ ጋር የተገኙ በሙሉ እናመሰግናለን። ሀበሻ በኢትዮጵያዊነታችን የምንኮራ፣ ለጥራት የቆምን፣ በፈጠራ የምንመራ እና ልዩ ድባብ በመፍጠር ሰዎችን በአንድነት ለማዝናናት በቁርጠኝነት የተነሳን እና ያው እልል ያሉ ሞመንቶች የምንፈጥር ብራንድ መሆናችንን በዚህ አጋጣሚ እንገልጻለን። ቴንክ ዩ። እሺ፣ እንዴት አረፈዳችሁ? እኔም እንኳን ደስ አላችሁ ማለት ፈልጋለሁ ለአርሰናል ደጋፊዎች። ቅድም ተስ እንዳልከው ማለት ምናልባትም አርሰናል ዋንጫ የሚበላበት ቦታ ላይ አልነበረም እኔ እናንተ ስናወራና አንዳንዴ በጣም ይሄ ትልቅ ሀሳብ ያላቸው ሰዎች ቀድሞ የሚረዱት ነገር አለና አይ ቲንክ እዚህ ይሄንን ነገር ለማዘጋጀት የመጣህበትን መንገድ በቅርበት ስለማቅ እና የወሰድከውም ሪስክ በጣም ትልቅ ነው እና እንኳን ደስ አለህ ማለት ፈልጋለሁ። ለዚህ ቀን በመብቃትህ ዋንጫውን ስለበላችሁ እንኳን ደስ አላችሁ ማለት ፈልጋለሁ። እኛም እንግዲህ እንደ ሀብቴ ጋርመንት ማኒፋክቸሪንግ ፒኤልሲ በንግድ ስማችን እንግዲህ ዋናው ስፖርት ሁልጊዜም እንደምንለው ውድድር ካለ ዋናው አለ እንደሚለው ደግሞ የአዋሽም አቶ መልካሙ እንዳሉት ሁልጊዜ ከሻምፒዮኖች ጋር እንቆማለን። በማንኛውም ጊዜ ውድድሮች ሲኖሩ እንዲሁም ደግሞ በእንደዚህ አይነት መንገድ የማይረሱ ትዝታዎችን ስታሳልፉ ሁልጊዜ ከጎናችሁ እንሆናለን። የዚህ እንግዲህ ትልቅ የሚያደርገው ነገር አንዱ ምንድነው በዚህ ታላቁ ስቴዲየም ላይ አይ ቲንክ አላውቅም እንግዲህ በዚህን ያህል መጠን ያለው ሰው ተሳትፎ ይህንን ዝግጅት መታደም ቀላል ነገር አይደለም። ለዚህ የሚሆኑትን ትጥቆች እናንተን የሚመጥኑ በሶስት አይነት ደረጃ አቅርበንላችኋል። እንግዲህ በዚህ ታሪካዊ በሆነ ቃል ላይ በምታሳልፉት ጊዜ እናንተ ጋር ደግሞ አንድ ቀሪ የሆነ ማስታወሻ ያስፈልጋችኋልና ይህን ማስታወሻ እንግዲህ በነፃ የቫርዳስ አቅርቦላችኋል። መልካም ዝግጅት፣ መልካም የመዝናኛ ጊዜ እንዲሆንላችሁ እንደ ሀብቴ ጋርመንትም እንደ ዋናው ስፖርት ብራንድ እመኝላችኋለሁ። አመሰግናለሁ። ጊዜ ይስጥልኝ። እንዴት ዋላችሁ? በጣም አመሰግናለሁ። ፈርስት ኦፍ ኦል ለተስ እዚህ ስለሰበሰብከን በጣም ነው ትልቅ ምስጋና ላቀርብ የምፈልገው። ለምን የብዙ የአርሰናል ደጋፊ ህልም ነው እንዲህ ተሰብስቦ አብሮ ለመደገስ። ስለዚህ ለሱ በጣም እናመሰግናለን። እንደ አርሰናል ኢትዮጵያ ደጋፊዎች ማህበር ቼርማን ይህንን ምሮ ነው የምንደግፈው። ኦልሞስት አሁን 27 ዓመት ሆኖኛል ስደግፍ አርሰናልን። ስለዚህ አይቻለሁ፣ እድለኛ ሆኜ አንድ ዋንጫ አይቻለሁ። ስለዚህ ይህ ሁለተኛችን ነው የፕሪሚየር ሊግ ዋንጫ ስንበላ። ይህንን ግን ስናደርግ ብዙ የምንተነፍስበት ፕላትፎርም እንፈልግ ነበረ። ስለዚህ ዝም ብለን 3-4 ጓደኞች ሆነን የመሰረትነው ነገር ነበረ፣ አደገልን።
በጣም ደስ በሚል ሁኔታ አደገ ይሄ ማህበር። ሲያድግ ደግሞ ክለቡንም በቀጥታ ኮሚኒኬት አድርገን ልክ አርሰናል እንደለፋው ዋንጫ ለመብላት ያን ያህል ለፍተን ብዙ ጊዜ ነው የፈጀብን፣ እውቅና አግኝተናል። ዛሬ በአርሰናል ፉትቦል ክለብ ልክ ሌሎች ሀገሮች እውቅና እንደተሰጣቸው ኢትዮጵያም አንዷ ናት። አሁን እንግዲህ አብዛኞቻችሁ የምታዩት ሜቢ አንድ አኮምፕሊሽመንት እዚሁ እድሉ ከተሰጠኝ ልናገርበት፣ የአርሰናል ኢትዮጵያ ሰፖርተርስ ክለብ ወይም ደጋፊዎች ማህበር ባነር ወይም መለያ ዛሬ ኤምሬት ስቴዲየም ላይ ተሰቅሎ የምታዩት በደጋፊው ማህበር ጥረት ተሰርቶ አፕሩቭ ተደርጎ እንዲደረግ የተደረገው የኛ ማህበር ነው። ስለዚህ አሁን ይህንን ማህበር አዲስ አበባ ብቻ ሳይሆን አሁን እንደተናገራችሁት ኢትዮጵያን ነው ሬኮግናይዝ የተደረገው እና ያሉትን አሁን ከእያንዳንዱ ቦታዎች ከባህር ዳር ከሐዋሳ እዛ ትልልቅ ደጋፊዎች ከሚባሉ ሰዎች ጋር እየተነጋገርን እንደ ብራንች ሰፖርተርስ ክለብ እናደርጋለን። ይሄ እኛ ጋር የሚጀመር አይደለም፣ በየቦታው ያለ ነገር ነው። ኬንያ ብትሄዱ፣ ታንዛኒያ ብትሄዱ የናይሮቢ አለ፣ የሞምባሳ አለ፣ የሁሉም ነገር አለ። ያንን ለማስፋፋት ነው የምንፈልገው እና ቅድም አንድ ሰው እዛ ጋር ሲል ሰምቻለሁ 3 ዓመት ገና እንበለዋለን ተብሏል። ስለዚህ ከአቶ መልካሙ ከአዋሽ ባንክ ጋርና ከዋናው ስፖርት ጋር 3 ዓመት እንግዲህ ይህንን ፊት ልታዩት ነው። በሱ ተዘጋጁ። እናመሰግናለን። ታቂ የሚሆነው በመጀመሪያ ለዚህ ቀን ስላደረሰን ያው ምስጋና እንዳለ ሆኖ ከሴኩሪቲ አንጻር ነው ጠይቀው። ባለፈ ቲክቶክ ላይ አንድ ቫይራል የወጣ ቪዲዮ ነበር እነ ጎስት ያዘጋጁት ፕሮግራም ላይና ስርቆቶች፣ የተለያዩ ነገሮች ሊኖሩ ይችላሉ እንደዚህ አይነት ፕሮግራሞች ላይና እንደዚህ አይነት ነገሮችን ለመከላከል በእናንተ ባዘጋጆቹ በኩል ምን አይነት ነገሮችን ለመጠቀም አስባችኋል የሚለውን ነገር እሱን ነው መጠየቅ የፈለኩት። በተረፈ ግን ሁላችንም እዚህ ተገኝተን እንደሰት፣ በተለይ አርሰናል ደጋፊ ብቻ ማለት ነው። አመሰግናለሁ። ኢትዮጵያ ውስጥ እንዳለ እንግሊዝ ውስጥ ሄዶ ለአርሰናል ተጫውቶ የወከለን ተጫዋች ገና ለጊዜው ባይኖርም ስቲል ፍቅሩ የአርሰናል ፍቅሩ ግን አለ እና ይሄን ደግሞ በደንብ አድርገን የምናሳይበት ምሽት ነው የሚሆነው። እንታወቃለን፣ እንደ ሀገር፣ እንደ ከተማ፣ እንደ ደጋፊ እንፈምሳለን ነው የምላችሁ በእርግጠኝነት። ቡሩኬ ነይ የምትዩ ነገር ነይ፣ ትንሽ ዝቅ እናደርግልሻለን። ናሻ እንዴት ናችሁ? መጀመሪያ ያው ምስጋናውን ለተስና ይህንን ፕሮግራም እውን እንዲሆን ላረጉ በሙሉ እናመሰግናለን። ጎስትም ፏድም እንዳሉት ይህንን ነገር ከሀገራችን አልፈን ከአህጉራችንም አልፈን ዓለም ላይ እጅግ በጣም በደማቁና ደስ በሚል ሀገራችንንም የኛንም ደጋፊ በሚስብ መልኩ ለዓለም እናሳያለን ብዬ አስባለሁ። እንሞላዋለን ስቴዲየሙን። ግልጽ ነው። እንዴት ነው የምንጨርሰው ነው፣ እንዴት ነው ደስታችን የሚወጣልን ነው። እሱን ደግሞ ቅዳሜ እናሳያለን ለዓለም። በጣም ነው የምናመሰግነው ተስዬ። በነገራችን ላይ በአዋሽ በኩል አይደለ በደንብ መገዛት አለበት አይደል? አዋሽ ፕሮ ላይ ነው አይደል? አዋሽ ብር ፕሮ ላይ ጀማው እሱ ላይ በደንብ አክቲቭ ሆኑ። ቲኬቶችን በደንብ ሸምቱ። አንድም ሰው እንዲቀርብኝ ስለማልፈልግ ነው። ባይዘው በጣም ኤክሳይትድ ነኝ። አንድም የጀማው አባል እንዲቀር አንፈልግም። እንዲገኙልን ይደነሳል ነው የምላችሁ። ኦልሬዲ ባለፈው ሰርፕራይዝ ሳላስበው ነበረ መድረክ ላይ ወጣሁኝና አሁን ግን ተዘጋጅቼበት ነው የምላችሁ። በቃ ተዘጋጅቼበት በደንብ አድርገን እንጨፍራለን። ፏር እንዳለው አዋሽ ብር ፕሮ አፕሊኬሽን ላይ መግዛት ትችላላችሁ፣ ወይ ደግሞ የትኛውም የአዋሽ ቅርንጫፍ ሄዳችሁ በአካል መግዛት ትችላላችሁ። ኦር ደግሞ እዚህ መታችሁ አዲስ አበባ ስቴዲየም መታችሁ ቲኬታችሁን ሴኩር ማድረግ ትችላላችሁ ማለት ነው። ቅዳሜ ማይረሳ ኢቬንት ነው። እኔ ራሱ ኦልሬዲ ስትሬች እያደረኩኝ ነው። ገባችኋል? ይቀወጣል። እጅግ አድርገን እናመሰግናለን። የጎሆስትን ያው አርሰናል ዋንጫ በልተዋል። እንግዲህ ይህን ፕሮግራም ከተስጋ በጣም ብዙ ጊዜ ደክመንበታል፣ በጣም ብዙ ጊዜ ለፍተንበታል። እንደ አድቨርታይዚንግ ማኔጅመንትን እኔ ያለሁት እዚህ ቫዳስ ኢንተርቴይንመንት ውስጥ በጣም ብዙ አውርተንበታል። በጣም ደስ የሚለኝ ደግሞ የተስ ህልሙ ሀሳቡ የነገረኝ እንዳለ በመከናወኑ በጣም ደስተኛ ነኝ። እግዚአብሔር ይመስገን። እንኳን ደስ አለው ወንድሜ።
እና ቅዳሜ ለሚዘጋጀው ፕሮግራም እኔም ከስራዬ አንጻር ሁሉም የአርሰናል ደጋፊ ስልክ ያለው ኢንተርኔት መጠቀም የሚችል ሁላችሁም ፕሮሞት እንዲሰሩ እንፈልጋለን። ሁላችሁም ስለ አርሰናል እንዲዘምሩ እንፈልጋለን። ምክንያቱም የኛው የ22 ዓመት ጉዞ ነው። ብዙ ሆነናል፣ ብዙ ለፍተናል። ይሄን የሚያውቀው የአርሰናል ደጋፊና 22 ዓመት የታገሰ ብቻ ነውና ጨፍረናል፣ ቦሌ ወተን ቲክቶክ ላይም ሶሻል ሚዲያ ላይም በደንብ ብለናል። ግን እስካሁን ድረስ የወጣልን ነገር የለም። ይመስለኛል የመጨረሻው የሚሆነው እዚህ አዲስ አበባ ስቴዲየም ውስጥ ነው እና ማንም እንዲቀር አልፈልግም። ማንም ይህን ፕሮግራም ሚስ እንዲያደርግ አልፈልግም። አርሰናል በድጋሚ ዋንጫ በልቷል። ከዚህ በኋላ 3 ዓመት 4 ዓመት የኛ ነው እንደው ካላፈረን ማለት ነው እድል ካልሰጠናቸው እና በጣም አመሰግናችኋለሁ። በጣም ነው የምወዳችሁ። እንኳን ደስ አላችሁ ኤቭሪዋን። ቴንክ ዩ ሶ ማች። እንደምን ዋላችሁ። ለዚህ ቀን ስለበቃን በጣም አመሰግናለሁ። ምክንያቱም ብዙ ጊዜ ተስፋ በቆረጥን ሰዓት በሲቲ ስንሸነፍ፣ በቦርንሞስ ስንሸነፍ አብዛኛው ደጋፊ ተስፋ ቆርጦ ነበርና እንዳይከፋችሁ እያልኳችሁ ለዚህ ቀን ደርሰናል። ያው በመጨረሻም የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆነናል ማለት ነው። ስለዚህ አዲስ አበባ ላይ ገና የአርሰናል ደጋፊ ደስታውን አላሳየም። ስለዚህ የፊታችን ቅዳሜ የኔ ፋሚሊዎች ሁላችሁም እዚህ ያላችሁ አርሰናል ደጋፊዎች አብረን እያንዳንዱ ቦታ ላይ ቆንጆ ጊዜ ነው የምናሳልፈው፣ የማይረሳ ጊዜ ነው የምናሳልፈው። አዲስ አበባን ዓለም ላይ እናስተዋውቃለን። አርሰናል ምን አይነት ደጋፊ እንዳለው አዲስ አበባ ላይ በደንብ የምናሳይበት ቀን ነው። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ቅዳሜ እንገናኛለን። ኧረ